ሰላም እንዴት ናችሁ? ውድ ሃፒነስ ፕሮፐርቲ ዩቲዩብ ቻናል ተከታታዮች ዛሬ በ17 ሚሊዮን ብር የሚሸጥ ዲጂታል ካርታ ያለው በባንክም በካሽም የሚሸጥ ባለ 3 መኝታ ሶስተኛ ፍሎር ላይ የሚገኝ አፓርትመንት ነው የማሳያችሁ። እንደምትመለከቱት እዚህ ጋር ጽድት ያለ ኦፕን ኪችን የተገጠመለት አፓርትመንት ነው። የአፓርትመንት እንግዲህ እንደነገርኳችሁ ሶስተኛ ፍሎር ላይ ነው የሚገኘው። ሊፍት አለው፣ ጄኔሬተር አለው፣ ስታንድ ባይ የሆነ ውሃ ከላይም አለው ከታችም አለ ማለት ነው። ፓርኪንግ እንግዲህ ግራውንድ ላይ እስከ 2 መኪና ድረስ ማቆም ይቻላል ማለት ነው። እንደምትመለከቱት እንግዲህ እጅግ በጣም ሰፊ የሆነ ሳሎን ነው የምናገኘው። በፍሎር 6 አባወራ ነው ያለው። ባለ 2፣ ባለ 1፣ ባለ 3 አለው። ይሄ ባለ 3 መኝታ ነው። አሁን የማስጎበኛችሁ ደግሞ ዋናውን ወይም ደግሞ ማስተር ቤድሩም የምንለው ነው ማለት ነው። ይሄ እንግዲህ ትልቁ መኝታ ቤት ይሄን ይመስላል። ራሱን የቻለ ሻወር፣ ሽንት ቤት አለው፣ በረንዳ አለው። በቆንጆ ፈርኒቸር እዚህ ጋር እንደምትመለከቱ ቁም ሳጥን ተገጥሞለታል። መሬቱ ፐርኬ ነው። ይህ አፓርትመንት የሚገኘው ሰሚት ካምብሪጅ ትምህርት ቤትን የሚያውቁ ካለ ሰሚት ካምብሪጅ አካባቢ ነው የሚገኘው። ይህን የመሰለ ገንዳ የተገጠመለት ነው። እዚህ ጋር አንዳንድ ነገር ማስቀመጫ የሚሆን መደርደሪያ ነገር ሰርተውለታል። አሁን ደግሞ በማስተሩ በኩል ያለውን በረንዳ ባልከኒን የምናየው ይህን ይመስላል። በጠዋት ፀሐይ በኩል ነው የሚገኘው። አስፓልቱን እንግዲህ እንደምትመለከቱት እዚህ ጋር ነው። አስፓልት ዳር ነው፣ ግን በጫጫታው በፊት ለፊት በኩል አይደለም፣ በጀርባ በኩል ነው የሚገኘው። ካምብሪጅ ትምህርት ቤት ማለት እንግዲህ ይሄ ነው። ካምብሪጅ ኢንተርናሽናል የሆነ ትምህርት ቤት ነው። እንግዲህ ልጆች ላላቸው እጅግ በጣም አሪፍ ነው። እዚህ ጋር ለአንዳንድ ማስቀመጫ የሚሆን እንግዲህ እንደ መደርደሪያ ነገር። እዚህ ጋር ደግሞ የልጆች መኝታ ነው የምናገኘው። አንደኛውን የልጆች መኝታ ይሄን ይመስላል። ይህ አፓርትመንት በጠዋት ፀሐይ በኩል ነው የሚገኘው። እንግዲህ የተፈጥሮ ብርሃን ያገኛሉ። ሁሉም መኝታ ቤቶች ቁም ሳጥን የተገጠመላቸው ናቸው። ይህን ይመስላል። እዚህ ጋር አንዳንድ እቃ ጫማ ምናምን ማስቀመጥ እንፈልግ እዚህ ጋር መጽሐፍ መደርደሪያ ምናምን ማድረግ ይቻላል ማለት ነው። ይሄ የጋራ የሁለቱ መኝታ ቤቶች መታጠቢያ ቤት ነው። ይሄ ሶስተኛው መኝታ ቤት ወይም ሁለተኛው የልጆች መኝታ ክፍል ይሄን ይመስላል። ይሄ ቤት እንግዲህ 17 ሚሊዮን ብር ነው እየተባለ የሚገኘው። በካሽ ከሆነ የተወሰነ ድርድር ሊኖረው ይችላል። በባንክ ምንም ድርድር የለውም። ዲጂታል ካርታ ያለ ነው። በ0946666330 አበበ ብላችሁ ደውሉ። መልካም ጊዜ፣ መልካም ቆይታ።